ያለው አንዱ ጓደኛዬ ዘበኝነት ይቀጠርና በየአመቱ ይሄ ተርኪ ስጦታ ይሰጡ የለ እና ሽልማት እሱን ይሰጡታል። በኋላ እኛ ስንመጣ ድሮ በፈረንጆች በ70 ዓመተ ምህረት አመት በዓል ሲሆን እሁድ ምግብ ቤት ሁሉ ይዘጋል እና ያን ጊዜ ሲመጣ ምግብ ቤት በሙሉ ተዘግቷል፣ የሚበላው የለውም። በኋላ ሲያይ ምንም የለውም። ያችን የሰጡትን ትልቁን ዶሮ ነው ይዞ ያለው ቤት። እስቲ ምን አባቱ አለና እግሩን ቆረጠና መጥበሻ ላይ በዘይት አድርጎ መጥበስ ጀመረ። ቢለው አይበስልም። ያይነሳና አኝሏ ምንም አሁን ደረቅ ነው። በኋላ በየጓደኞቹ ቤት እየደወለ አንተ ትልቅ ዶሮ ሰጥተው ነበር ቆርጬ ብጠብሰው ነው ምንም አይበስልም ማለት እሱ እኮ ኦቨን ውስጥ ነው የሚበስለው አሉት። ነው እንዴ አነሳና እግሩን ኦቨን ውስጥ ከተቶ ቢለው 15 ደቂቃ በኋላ አልበሰላለ። ምን አይነት ፈረንጅ እንደው ምንስ ከአፍሪካ ቢመጣ እንደዚህ ያረጀ ዶሮ ነው እንደሚሰጠኝ ብላ ወስዶ ዳምስቶር ውስጥ ከተተው ተርኪው እና